ሰላም የቻናላችን ተከታታዮች፣ ዛሬ ደግሞ አይ ላቭ ዩ ፔስ ኩፐር የተባለውን አስቂኝ ኮሜዲ ፊልም አብረን እንቃኛለን። ቻናላችን ሰብስክራይብ በማድረግ ቪዲዮን ከወደዳችሁትም ላይክ በማድረግ እስከ ፊልሙ መጨረሻ አብራችሁን ቆዩ። የፊልሙ ዋና ገጸ ባህሪ ዴኒስ ይባላል። እሱም እንደ ፈሪና ትኩረቱን በንባብና ጥናት ላይ ብቻ የሚያደርግ ታይቶ የሚታወቅ ሰው ነው። ዴኒስ በክፍል ውስጥ ካለችው በጣም ቆንጆና አብዛኛው ሰው ከሚወዳት ልጅ ለፔስ ኩፐር ጠንካራ ስሜት አለው። በዛ ቅጽበትም ከቅርብ ጓደኛው ከሪች ጋር ያደረገውን ንግግር በአእምሮው ያስታውሳል። ሪች ስሜቱን እንዲገልጽ ወይም ለዘላለም እንደሚጸጸት ይመክረዋል። ዴኒስም በድፍረት ተነሳስቶ በምረቃው ስነ ስርዓት ላይ መድረክ ላይ ወጥቶ ለቤዝ ያለውን ፍቅር የሚገልጽ የመሰናበቻ ንግግር አደረገ። ይህ ድርጊቱ ቤዝን ያስገረማት ሲሆን ዴኒስን ደግሞ ሁሉም ሰው እንደ አእምሮ ጤና ችግሮች፣ የምግብ ፍላጎት መዛባትና የተለመዱ ያልሆኑ ዝንባሌዎች ያሉ ችግሮች ሊኖሩት እንደሚችል ሀሳብ አቀረበ። የምረቃ ስነ ስርዓቱ ከተጠናቀቀ በኋላም ተመራቂዎቹ ወደ ውጭ በመውጣት ፎቶዎችን በመነሳትና እርስ በርስ በመመካኘት አከበሩ። ከአስተማሪዎቹ አንዱ የታቀደ ያልሆነውን ንግግሩን ስተቸው፣ እሷም ፍቅር ይዟት እንደነበር ታስታውሳለች። ትንሽ ቆይቶም ዴኒስ ቤዝ ወደ እሱ እያመራች እንደሆነች አስተዋለ። ነገር ግን በቤቱ ለሚደረገው ፓርቲ ጥሪ ቢያደርግላትም ብዙም ፍላጎት እንዳላት አላሳየችም። ብዙ ሳይቆዩ የቤዝ ጓደኞች ብቅ ብለው ዴኒስን ገጠሙት። ከእነሱም መካከል የቤዝ ቦይፍሬንድ የሆነው ኬቪን ይገኝበታል። ብዙ ጊዜ ሳያጠፋም ዴኒስን አስፈራራው። ነገር ግን አንዱ አስተማሪ ጣልቃ በመግባት ዴኒስን ከረዳቸው በኋላ ኬቪን ዴኒስንና ጓደኛቸው ለቀው ሄዱ። ከደቂቃዎች በኋላ ዴኒስና ጓደኛ ወደ ቤት በመሄድ እያሉ ሁሉንም ነገር ተወያዩ። ዴኒስ ለድግሱ የሚሆን መጠጦችንና መክሰስን በማዘጋጀት ነገሩን ያዘጋጃል። በዚህም የተነሳ በጣም ይጨነቃል፣ ላብም ያወጣዋል። ቀዝቃዛ አየር ለማግኘት ሸሚዙን እንኳን አወለቀ። ይህንን ጭንቀቱ ያዩ የዴኒስ ወላጆች ልብሱን እያስተካከሉለት ምክርም ይሰጡታል። ለፓርቲው የሚሆንም የሻምፓኝ ጠርሙስ ትተውለት ነበር የሄዱት። ከዛ ውጭ ሆነው ሲጠብቁ ቤዝና ጓደኞቿ በሰማያዊ መኪና ሲመጡ ይመለከታሉ። ቤዝ ቀይ ቀሚስ ለብሳለች እና ሁሉም ወደ ቤቱ ይገባሉ። ዴኒስና ጓደኛው ሪች ከነሱ ጋር በውይይት ለመሳተፍና መክሰስም ለማቅረብ ይሞክራሉ። ነገር ግን መሰልቸትን ለማስወገድ ደግሞ በጣም ይቸገራሉ። ሁለት ወንዶች ሻምፓኝን ለመክፈት ይወስናሉ። ጠርሙሱን ሲከፍቱ መክፈቻውን ባልተጠበቀ ሁኔታ በድንገት ብን ብሎ ይወጣና በዴኒስ ራስ ላይ ያርፋል። ዴኒስ አይኑም ላይ ስለተጎዳ ከፍሪጅ ውስጥ የቀዘቀዘ ኩኪስ ያወጣና አይኑ ላይ ያደርገዋል። አንዲት ሴትም በእሱ ላይ ተቀምጣ እሱ ማፈር እንዲሰማው ታደርጓለች። ነገር ግን እሷ በነገሩ የተደሰተች ነበር የምትመስለው። ሲቀጥሉም ከቤዝ ጓደኞቹ አንዷ የወሊድ መከላከያዎችን ታገኝና እንደ ፊኛ ትነፋቸዋለች። በዚህ ሰዓት ሌላ መኪና ወደ ዴኒስ ቤት እየመጣ ሲያዩ ሴቶቹ ሊሄዱ ተቃርበው ነበር። የመጣው መኪና ላይም ኬቪንና ጓደኞቹ ናቸው። በሳር ሜዳው ላይም ያቆማሉ። ከቤዝ ጓደኞች አንዷ በደስታ ሆና ወደ ውስጥ እንዲገቡ ትጋብዛቸዋለች። ዴኒስ ግን በጣም ፈርቶ ነበርና ኬቪን እንደሚጎዳው በመጠየቅ ሴትዮዋን ወደ ውስጥ ይጎትታታል። ቤቱ እንዳትከፍትለት ደጋግሞ እየጠየቃት ዴኒስ በጣም ፈርቶ በቤቱ ዙሪያ ይሮጣል። መስኮቶቹ በመዝጋት ላይ ያለ ሆኖም ግን አንድ በር ክፍት ሆኖ ይቀራል። የቤዝ ቦይፍሬንድም በዛ መግባት ይችላል። ኬቪን ግድግዳው ላይ የአበባ ማስቀመጫ ያወረውራል። ከዚያም የሻምፓኝ ጠርሙስ በመያዝ በዴኒስ ላይ ይወነጭፈዋል። ኬቪን ተጨማሪ ጠርሙሶችን አልፎ ተርፎ ማይክሮዌቭ በመወርወር ይጀምራል። ዴኒስ እና ሪች ደግሞ ራሳቸውን የሚከላከሉበት ነገር ለማግኘት ወደ ላይ ወጥተው ለማምለጥ ይሞክራሉ። ካሉት ነገር በጣም የተሻለውም የስታር ዋርስ የላይት ሰይፉን ያገኛሉ። እነሱ ሰይፋቸውን ይዘው እየጠበቁ እያሉ ኬቪን ገፍቶ ወደ ውስጥ ይገባል። ዴኒስም የያዘው የላይት ሰይፍ እሱ ላይ ያነጣጥርበታል። ኬቪን ምንም ሳይደነግጥ በክፍሉ ውስጥ ካለው ማስጌጫ የአጽም እጆችን ነቅሎ እንደ መሳሪያ ይጠቀምባቸዋል። በዚህ ነበር ወንዶቹን ፍልሚያ ውስጥ የገቡት። በዚህ ግርግር መሃል ቁምሳጥን ውስጥ ተደብቆ የነበረው ሪች በመጨረሻ ይወጣና በመስኮቱ ላይ ይዘላል። ኬቪን ደግሞ ዴኒስን ግድግዳው ላይ አስሮ ያዘው። ነገር ግን ቤዝ እሱን ለማዳን መጣችና የአጽም ቅሉን ነቅላ በዚያው ኬቪን መታችው። ዴኒስም አጋጣሚው ተጠቅሞ በክፍት መስኮቱ በኩል ወደ ጣሪያው አመለጠ። ሆኖም ግን ኬቪን በፍጥነት ተመልሰው የላይት ሰይፉን በመያዝ ዴኒስን ከጣሪያው ላይ ወረወረው። ዴኒስ በጽጌረዳ ዛፎች ላይ ሲወድቅ በአቅራቢያው ተኝቶ ወደ ነበረው ወደ ሪች ተሳበ እና እንደ ድል ሆኖ ሁለቱም ብዙም ጉዳት አልደረሰባቸውም ነበር። አሁንም መሮጣቸውን ቀጥለዋል። ኬቪን እና ቡድኑ እነሱን ለማግኘት ሞክረው ነበር። ነገር ግን ልጆቹ በአጥሩ ዘለው ስለነበር ሊያገኟቸው አልቻሉም። በመጨረሻ ዴኒስ ወደ መንገዱ ወጥቶ ሲሮጥ በቤዝ መኪና ተገጨ። ቤዝ እና ጓደኞቿም ዴኒስን ወደ መኪና ውስጥ ጎትተው አስገቡት። መኪናው በፍጥነት መንቀሳቀስ ይጀምራል። እናም ኬቪን እና ቡድኑ ለመያዝ ቢሞክሩም እንኳን አልተሳካላቸውም።
አሁን ሁሉም ደህና ናቸው። ምንም እንኳ የቤዝ መንዳት ችሎታ እርግጠኛ ባይሆኑም አሁንም ግን ህይወታቸው እየቀጠለ ነው። ዴኒስ ወላጆቹ ጋር ለመደወል ስለፈለገ የቤዝ ስልክን ይጠይቃታል። ነገር ግን ወላጆቹ የሮማንቲክ ዴት ላይ ስለነበሩ እሱ ሲደውልላቸው ስልኩን አልመለሱም ነበር። ከዛ በድንገት ቤዝ ኬቪን በጂፒኤስ አድርጎ ሊከታተላት እንደሚችል ትገነዘባለች። ይህን ለመከላከል ብላም የሞባይል ስልኳ መስኮቱን ከፍታ ወረወረችው። ከዛ ሁሉም ሙዚቃ ከፍተው መዝፈን ይጀምራሉ። በመንገዱም ላይ ይዝናናሉ። ትንሽ እንደተጓዙ ቢራና ቺፕስ ለመግዛት ብለው በነዳጅ ማደያ ላይ ያቆማሉ። ነገር ግን ሻጩ እድሜያቸው ለህግ ያልደረሱ ስለሆኑ አልኮል ሊሸጥላቸው ፈቃደኛ አልነበረም። ቤዝ በምላሹ እሱ አልኮሉን ከሰጣቸው እሷ እንደምትስመው ቃል ገባችለትና ሻጩም ምንም ሳይደራደር ሰጣቸው። ዴኒስ ግን አሁንም ቤዝን ይወዳት ስለነበረ ትንሽ ሳይከፋው አይቀርም። ጉዟቸውን ቀጥለዋል እና እሳት ለማቀያጠልና የቢራ ጥርሙዞችን ለመክፈት በመንገድ ዳር ቆሙ። ቤዝ በጥርሶቿ የቢራ ጥርሙዝን በሚያስደንቅ ሁኔታ ትከፍታለች። ዴኒስም እሷ እንዳረገችው ለማድረግ ሞክሮ ነበር፣ ነገር ግን ከጥርሶቹ አንዱ ይሰበርበታል። ሁለቱ የቤዝ ጓደኞችና ሪች አብረው በመሆን በእግር ለመሄድ ወሰኑና በመንገዳቸው ላይ ላሞች አጋጠሟቸው። ጨለማም ስለነበር ሪች ብቻቸውን ሲቀሩ በላም እበት ላይ ረገጠ። ዴኒስ እና ቤዝ ደግሞ ሁለቱም ሆነው ስለ ወደፊቱ እቅዶቻቸው ይወያያሉ። የቤዝ ጓደኞቹና ሪች ላሟን ለመግፋት ቢሞክሩም አልተሳካላቸውም። እናም በከብቶቹ መንጋ መባረር ይጀምራሉ። በዚህ ምክንያት ቡድኑ ወደ መንገድ ይመለስና ቤዝ እንደተለመደው በመንገዱ ያለ ጥንቃቄ ታሽከረክራለች። የመኪናው የፊት መብራቶች ጠፍተውም ስለነበር ከሌላ መኪና ጋር ትቃጃለች። አጋጣሚ ሆኖ እነሱ የተጋጩት መኪና የዴኒስ ወላጆች የያዙት መኪና ነበር። ስለዚህም አባቱ ሱሪውን አስተካክሎ በፍጥነት ወደ ውጭ ሲወጣ እነሱ ነተው ይሄዳሉ። ትንሽ እንደተጓዙ ብዙ ህዝብና ብዙ ደስታ ወዳለበት ወደ ሌላ ድግስ ደረሱ። መዋኛ ገንዳው በመዝናናት ላይ ባሉ ማራኪ ሰዎች ተሞልቷል። ቤዝ እና ጓደኞቿም ከአንድ ቡድን ወንዶች የሆነ ትኩረትን ይስባሉ። ዴኒስ ደግሞ መጸዳጃ ቤት ፍለጋ ይሄዳል። ነገር ግን ብዙውን ጊዜ ጉልበተኛ በሆነውና በክፍል ጓደኛው በግሬግ ወደ ባዶ ክፍል ይጎተታል። የሚያስደንቀው ነገር ግሬግ በዴኒስ ደረት ላይ እያለቀሰ ከፍተኛ የአእምሮ ችግር እንዳለበት ይገልጽለታል። ከዛ ከትንሽ ደቂቃዎች በኋላ ዴኒስ እና ሪች በጋራው ክፍል ላይ የተወሰኑ መክሰስን ይወስዳሉ። ነገር ግን ሁለት ሴቶች ወደ እነሱ ይመጡና ኬቪን እና ጓደኞቹ በፓርቲው ላይ እንዳሉ ይነግሯቸዋል። አደጋውን በመገንዘብ ወንዶቹ ማምለጥ እንዳለባቸው ይረዳሉ። እንዳለመታደል ሆኖ ግን ኬቪን እና ጓደኞቹ እነሱ ሳያመልጡ ይደርሱባቸዋል። ዴኒስን ከበቡትና እንደ ኳስ መምታት ወደሚጀምሩበት ወደ የመኖሪያ ክፍሉ ጎተቱት። በዛ የእግር ኳስ አሰልጣኙ ፍልሚያውን መጀመሩን ያበስራል። ነገር ግን ዴኒስ ቀድሞ ሽንፈቱን አምኖ ስለነበር መዋጋት አልፈለገም። ዴኒስ ምንም እንኳን ሽንፈቱ ቢቀበልም አሁንም ፊቱ ላይ ይመታል። በድንገት ግሬግ በመኖሪያው ክፍል ውስጥ ብቅ ብሎ ዴኒስ ሲደበደብ ይመለከታል። በፍጥነት ሄዶ ኬቪንና ጓደኞቹን የእግር ኳስ አሰልጣኙን ጨምሮ ሶስቱንም መታቸው። ነገር ግን ኬቪን ድጋሚ ይነሳና ግሬግን ይከተላል። በጥቂት ቡጢዎቹም ግሬግ መሬት ላይ እንዲወድቅ ያደርጉታል። ኬቪን የግሬግ ጉዳይ እንደጨረሰ ወደ ዴኒስ ይመለሳል። ዴኒስ ምንም እድል እንደሌለው ይገነዘባል። ነገር ግን አንድ የማይታመን ነገር ይከሰታል። አንድ መኪና መኖሪያ ቤቱን ሰብሮ ይገባና ቤዝ ብቅ ብላ ዴኒስ ከሷ ጋር እንዲመጣ ትነግረዋለች። አሁን ዴኒስ ከህልሙ ሴት ጋር ድግሱን ለቆ ይወጣል። የቤዝ ጓደኞችና ሪች ይቀላቀሏቸዋል። አሁን በመኪና ውስጥ ሆነው እብድ የሆነ ውድድር ይጀመራል። ትንሽ እንደተጓዙ መኪናው ከትምህርት ቤቱ ፊት ለፊት ይቆምና ቤዝ ወደ ውስጥ ለመግባት ቁልፎቿን አወጣች። ሁሉም ወደ ውስጥ እንደገቡም ሴቶቹ ለወንዶቹ ትርኢትን ያሳያሉ። ከዚህ ቀደም ሲያደርጉት እንደነበሩም ደስ እያላቸው ዳንስ ይደንሳሉ። ዴኒስ ይህንን ሲመለከት ትንሽ ፈገግ አለ። ነገር ግን በቤዝ አይኖች ውስጥ የሆነ ነገርም አስተዋለ። ከዚያም ሴቶቹ ወደ ሻወር አመሩና ዴኒስ ከኋላቸው በድብቅ ገባ። ፎጣ ብቻ ለብሰው እንዳሉ ያያል። ነገር ግን ሴቶቹ ስለዚህ ጉዳይ ምንም አያፍሩም። ቤዝ ፎጣዋን ወረወረችውና ዴኒስ አሁን ሙሉ ለሙሉ እሱ ያፍራል። ቀጥለውም ዋና ለመዋኘት ፈልገው ነበርና ሴቶቹ ወንዶቹ እንዲቀላቀሏቸው ጋበዟቸው። በዛ ሰዓት ዴኒስ የቤዝ የውስጥ ሱሪ በወንበሩ ላይ ያየና እድሉን ለመጠቀም ወሰነ። ልብሱንም ማውለቅ ይጀምራል። ነገር ግን በድንገት ኬቪንና ጓደኞቹ ወደዛ ክፍል ይገባሉ። በአንድ ቡጢ ብቻ ኬቪን ዴኒስን መሬት ላይ ይጥለዋል። ሪች በፍጥነት ዴኒስን ለመርዳት ሮጦ መጣና ጉልበተኞቹን በእርጥብ ፎጣ መታቸው። ሪች ከልጅነቱ ጀምሮ ፎጣ እንደ መሳሪያ መጠቀምን ሲለማመድ እንደቆየም ያኔ ነበር ያወቀው። በፎጣው የሚደረገው ውጊያ ሲቀጥል ዴኒስ፣ ቤዝና ጓደኞቻቸው ለማምለጥ ሞከሩ። ሪች ጉልበተኞቹን በሁሉም አቅጣጫዎች በመወርወር ፎጣ ብቻ ለብሶ ወደ ጎዳና በመውጣት ሊሸነፍ የማይችል መሆኑን አሳየ።
ጓደኞቹም እዚያው ሲጠብቁ ታገኛቸውና በከተማ ውስጥ ጉዟቸውን ቀጠሉ። ቀጥለው ምን ማድረግ እንዳለባቸው ለመወሰን እየሞከሩ ሳለ ዴኒስ ሲደማ የነበረውን አፍንጫው በሶፍት ይጠቀልለዋል። ቤዝ ግን አሁንም ስለ ሽታው እያማረረች ስለነበር ዴኒስ ሸሚዙን እንዲያወልቅ ጠየቀችው። ነገር ግን በአጋጣሚ ከመኪናው መስኮት ውስጥ ሸሚዙን ወረወረችው። እሱን ለመፈለግ ቆሙና በመኪና ውስጥ ያለው ሁሉም ሰው አስቂኝ በሚመስለው የዴኒስ የውስጥ ሱሪ አየ። ይህም ሁሉም ሰው በሳቅ እንዲፈነዳ አደረገው። ቤዝ ግን ከመኪናዋ ወርዳ ዴኒስን በሮዝ ልብሷ ጠቀለለችውና ሸሚዙን ፍለጋቸውን ቀጠሉ። በመጨረሻም ሸሚዙን አገኙት። ሆኖም ግን አንድ ጨካኝ እንስሳ አስተውለው በድንጋጤ በፍጥነት ይሸሻሉ። ትንሽ እንደነዱም ቡድኑ የቤዝ ጓደኛ ቤት ይደርሳሉ። የአስፈሪ እንስሳ ቅርጻ ቅርጾች ባሉበት ክፍል ሆነው መዝናናታቸውን ይቀጥላሉ። ብርጭቆቻቸውንም በአልኮል ሞልተው ከዚህ በፊት ታይቶ የማይታወቀው ምርጥ ምሽት እያሉ ቶስት አደረጉ። ሌሊቱ አልፎ ዴኒስ እና ቤዝ ንጋት ላይ ለመገናኘት ወደ ውጭ ወጡና እየተራመዱ ስለ ሕይወት ይነጋገራሉ። ይህ በእንዲህ እንዳለ ሪች ደግሞ ከቤዝ ጓደኞች ጋር በመዝናናት ላይ ይገኛል። በመካከላቸው ተቀምጦም እንደ ዓለም ንጉሥ እንደሆነ ይሰማዋል። ሁለቱ ሴቶች እሱን ማባበል ይጀምራሉ። ኩኪዎችን በመላስና ሸሚዙን ቁልፎች በመፍታት ይቀጥላሉ። እስከ ተወሰነ ጊዜ ሪች መቋቋም ችሎ ነበር። ነገር ግን ሁሉም ነገር በፍጥነት ይለዋወጣል። ይህም ሴቶቹ በዓላማቸው ላይ ትንሽ ተስፋ እንዲቆርጡ ያደርጋቸዋል። ቀስ በቀስ ፀሐይ ስትወጣ ውብ ገጽታን ትፈጥራለች። ዴኒስም ድፍረቱን ሰብስቦ መናዘዝ ጀመረ። ቤዝ ከገመታት ውጭ የተለየች ሆና ቢያገኛትም እንኳን አሁንም እንደሚወዳት ተናገረ። በዚያን ጊዜ የመጀመሪያ ጊዜያቸውን ይሳሳማሉ። በሚቀጥለው ቀን ጠዋት የዴኒስ ወላጆች በቤታቸው ውስጥ ያለውን ትርምስ በማጽዳት ላይ ስራ ተጠምደዋል። ብዙም ሳይቆዩ አንዲት መኪና ስትመጣ ይመለከታሉ። ዴኒስ፣ ሪች፣ ቤዝ እና ጓደኞቿ ከመኪና ውስጥ ሲወጡ ያያሉ። የዴኒስ አባት በቆሻሻው ቢደሰትም ባይደሰትም ለሱ በጣም አስፈላጊው ነገር ልጁ ጥሩ ጊዜ ማሳለፉ ነው። ዴኒስ እና ቤዝም እርስ በርሳቸው ተሰነባብተው መልካም እድል ተመኙ። በመጨረሻ ቤዝ በጋለ ስሜት ዴኒስን ሳመችውና ለእሷ ላለው ፍቅር ምስጋና ቀረበችለት። ከብዙ ዓመታት በኋላ በምረቃ ተማሪዎች ስብሰባ ላይ እንደገና ለመገናኘትና ሁለቱም ሲንግል ከሆኑ ለመጋባት ቃል ኪዳን ገቡ። በዚህ ስሜታዊ ትርኢትም ፊልሙ ያልቃል። የዛሬው ፊልማችን ከወደዳችሁት ቪዲዮውን ላይክ አድርጋችሁ ቻናላችንን ሳብስክራይብ በማድረግ ቤተሰቦቻችን ሁኑ። በሚቀጥለው በሌላ ፊልም በሌላ ታሪክ እንመጣለን።